ዛሬ ምንድነው ምን ወጣ አይመስልኝም መሰለኝ ገና ከኋላ የሚመጡ ማለት ሌላ መኪና አራልፈው እየመጡ ነው ከየት ነበሩ ዞብል ነበር እስካላ ማታ እዚህ እኮ ጥበቃ ብቻ ነው ያለው እንጂ ዋና ጦር ይገኛል በእውነት እና ታዲያ እንደው እኔ እኮ እንደው በነጋ መሆኑ አስጠላኝ ጓድ ምን ላድርግ እስኪ አሁን ከሶማሌኛ እዚህ ከመጣ 3 ወራት ይኸው ከዚህ ቤት ነበር ልቀቁ ተብለን ይሄን አላቃ በሽቱ ያመናል እኮ አሁን እኛ ምን አሁን እኔ ለራሴ አሁን ስማ ደኛ ልጆች አስተዳዳሪ ነኝ ቤተሰብ እመራለሁ በዚህ መኪና ብዙ ነገር አድርጋለሁ ግን እስከመቼ ድረስ ነው 3 ቀን እንኳን ሳንሰራ አሁን ትናንት ወዲያ ያኔ መችለታ ነው ዛሬ ቅዳሜ አይደለ ሐሙስ ወጣሁ ሐሙስ ለቀቁኝ ዛሬ ቅዳሜ ያዙኝ እንደው በጣም ይከብዳል እንደው ወንድሞች አንድ ነገር ልንገራችሁ እስኪ እንደሄን ቪዲዮ የምትመለከቱ ሁሉ አሁን ላይ በሹፌር ላይ የሚደረግ ችግር ምንሻ ራስና ተራማቡ ማን ብዬ ልንገራችሁ እንደው መሳሪያ ያዛችሁ አካሎች ሁሉ ባካችሁ ሰላም አወርዱልን እኛም ተንቀሳቅሰነ እንስራ ይታ ሀገር እንደምንንቀሳቀስ እኔ አላውቅም ፈጣሪ ተብሩድን አንጣለን በየ4 ቀኑ በየ3 ቀኑ ተመልሶ ግዳጅ መግባት ከዛ እንደገና ደግሞ እንደው ለልትናገር እንደዚህ እኮ ነበር ብለህ ታስረዳ ስትል ያለ ካልቾና ጥፊ ሶም ሆነህ የሚያስጠላ ስራ ዛሬ ላይ ምንድነው ሹፍርና እግዚአብሔር ነው የምላችሁ ዛሬ ሰው ሆነህ መፈጠርህን የሚያስጠላ ስራ ሹፍርና ነው ግን ምን ይደረጋል ደግሞ ሌላ ስራ መስራት አንችልም ምክንያቱም ምን አሁን ሌላ ስራ መስራት ብገባ አልችልም 11 አመት ሙሉ ሹፍርና ነው የቆየሁት ሌላ ነገር አልችልም እርግጥ ይሄን ስላችሁ 11 አመት ሙሉ ፈጣሪ ይመስገን ነገሮች ሁሉ እግዚአብሔር ይመስገን ያወቀ ያውቃል እና ለሌሎቹም ቢሆን ባካችሁ እናንተ የህግ አካሎች ባካችሁ ታረቁልን ሰላም ይፈጠርልን እኛም ደግሞ ተንቀሳቅሰን ስራ እንስራ እናንተም ቤተሰብ ወገን ሊኖራችሁ ይችላል ከልጆቻችሁ ጋር ለመብቃት ለመገናኘት ያብቃችሁ እኛንም ሰላማችንን ስጡን ባካችሁ ሌላ ምንም ማለት ነው